እሺ አሁን ቤት ስጋ ምን ትበላለህ? አልሰራህማ። እንደዚህ በምቾት አታንገላችኝ። ሊለጣላሽ እችላለሁ። ብዙ ካታኩርፊ አንዳንዴ እንኳን ለመቀለድ መብቱ ይሰጠኝ እንጂ ቀልድ ቢሆን እንደዚህ አትበለኝ አላልኩም? እና አሁን የምርሽ ነው። የእውነት እኔ እንደዚህ ስታኮርፊ ሳቄ ነው የሚመጣው። የሆነ ጢኒጢ ስምንተኛ ክፍል ተማሪ ነው እጅ ልጅ እኮ ነው ይመስለኝ። ማታ ደግሞ እንዳትተኛ ቤት ሲተኙ እራትህን ይዘህ ትመጣለህ። ብቆይም ጠብቀኝ። ወይ ራት እኔ እኮ ይሄ ነው ደስ የሚለኝ። ያከራይልሽ መድረስ ጥቅማ ጥቅሙ ያለ አነገዋለሁ። አልተኛም። ኬሚስ አሁን ለኮንትሮባንድ ንግድ ከመሄድ በፊት ለምን ቤት ይፋ እናደርግላቸው እንዴ? ቆይ ትንሽ እንረጋጋና ቀስ ብለን እናሳውቃቸዋለን። አንተ ቤት ስገባ እኮ መደባበቁ ስላስጠላኝ ነው።